بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ይህ የአምላክ ጽንሰ ሐሳብ በኢስላም የሚለው ትምህርታችን ነው። ዛሬ ክፍል 3ን ይዤላችሁ ቀርብ ያለው ክፍል 3 ከክፍል 2 የቀጠለ ነው። በክፍል 2 ላኢላሃ የምትለዋ ወይንም አምላክ የለም የምትለዋ ሐረግ በቁርአን ውስጥ 37 ጊዜ በአምስት የተለያዩ መልኩ እንደተጠቀሰችና ከነኚህም መካከል 35ቱን የተጠቀመው አላህ ሲሆን የተጠቀመውም ከእሱ ውጪ በሰዎች አምላክ ተብሎ የሚመለኩ አማልክት በአጠቃላይ አምላኮች በአጠቃላይ አምላክ እንዳልሆኑ ውድቅ ለማድረግ ነው። ከዛም ደግሞ የእሱን ብቸኛ አምላክነት ያጸናል ማለት ነው። አላህ ላኢላሃ በማለት በመጀመር ማለት ነው 35 ጊዜ በተለያየ መልኩ የእሱን አምላክነት እና ብቸኛ አምላክነት ያጸድቃል። የሌሎችን ከሱ ውጭ የሚመለኩ አማልክትን አምላክ እንዳልሆኑ ውድቅ ያደርጋል። ስለዚህ እነኚህን ከስር የምጠቅሳቸውን 7 ቃላቶች መሸምደድ ከቻላችሁ እነኚህን በቁርአን ውስጥ 36 ጊዜ የተደጋገሙ አረፍተ ነገሮችን መሸምደድ ትችላላችሁ። አንደኛው ቃል ላ ነው። ላ ማለት የለም ማለት ነው። ኢላሃ አምላክ። ስለዚህ አንድ ላይ ስንገጥማቸው ላኢላሃ ሲሆን አምላክ የለም። ስለዚህ ወደ እስልምና የምንገባው አምላክ የለም ውድቅ በማድረግ ነው ሁሉን ነገር። ከዛ በኋላ እናጸናለን ማለት ነው። እንዴት ነው የምናጸናው? ኢላ በስተቀር አምላክ የለም በስተቀር አና ከእኔ በስተቀር ብሎ ይናገራል አላህ። ሌላኛው ደግሞ ኢላ አላህ ከአላህ በስተቀር። ሶስተኛው ደግሞ ኢላ ሁወ ከእሱ በስተቀር። አሁን የሚነሳው ጥያቄ አላህ ስለ ራሱ እየተናገረ ለምን እኔ ብቻ ብሎ አይናገርም? ለምን አላህ ወይንም እሱ እያለ ይናገራል ካልን አላህ በቁርአን ውስጥ ራሱን ተናጋሪ ብቻ አድርጎ ሳይሆን ያቀረበው አስተማሪም አድርጎ ነው። የቁርአን የመጀመሪያ አስተማሪ አላህ ነው። በሱረቱ አራህማን አለመል ቁርአን አራህማን ቁርአንን አስተማረ። ስለዚህ እንደ አስተማሪ ሆኖ ሲናገር እኔ ብሎ ሳይሆን የሚናገረው አላህ እሱ እያለ ነው የሚናገረው። ምክንያቱም አስተማሪ ነው። ስለዚህ አስተማሪ ሆኖ ስለ አላህ ሲያስተምረን አላህ እያለ ወይንም እሱ እያለ ያስተምረናል ማለት ነው። ስለዚህ ለዛ ነው እንደውም ሁወ በቁርአን ውስጥ አላህ እሱን ለመግለጽ ከተጠቀምባቸው ተውላጠ ስሞች ስምን ተክተው ከሚመጡ ተውላጠ ስሞች መካከል ብዙ ጊዜ የተጠቀመው ሁወን ነው። ከዚህ ውጪ አነ ብሎ እኔ ብሎ ይጠቀማል። ሌላው ደግሞ በክብር ራሱን ነህኑ ብሎ ይጠራል ማለት ነው። ስለዚህ እንመልከት እነኚህን አላህ 35 ጊዜ ደጋግሞ የተናገራቸውን ንግግሮች። የመጀመሪያው ላኢላሃ አምላክ የለም ሲደመር ኢላ አነ ከእኔ በስተቀር። ስለዚህ አንድ ላይ ላኢላሃ ኢላ አነ ይሆናል ማለት ነው። ስለዚህ አላህ በዚህ መልኩ 3 ጊዜ ተናግሯል በቁርአን ከኔ ውጪ ከኔ በስተቀር አምላክ የለም በሚል ማለት ነው። ሁለተኛው ላኢላሃ አምላክ የለም ሲደመር ኢላላህ ከአላህ በስተቀር ያው መልሱ ላኢላሃ ኢላላህ ይሆናል ማለት ነው። ከአላህ በስተቀር ሌላ አምላክ የለም። እቺ የእስልምና የእምነት መሰረት የመጀመሪያ ቃል ነች። በእስልምና ውስጥ ከዚች የሚበልጥ ትልቅ ቃል የለም። ከድሮ ጀምሮ ማለት ነቢያት ከተናገሩ ነቢያቶች በሙሉ የተላኩት እቺን ነገር ለማጽደቅና እቺን ለሰው ልጆች ለማስተማር ነው። አላህ በዚህ መልኩ 2 ጊዜ ተናግሯል። ሶስተኛዋ ደግሞ ላኢላሃ ሲደመር ኢላ ሁወ ላኢላሃ አምላክ የለም ኢላ ሁወ ከእሱ በስተቀር መልሱ ላኢላሃ ኢላ ሁወ ከእሱ በስተቀር አምላክ የለም። በዚች መልኩ አላህ 30 ጊዜ ተናግሯል። ስንደምራቸው 3 ጊዜ 2 ጊዜ 30 ጊዜ 35 ጊዜ አላህ ተናግሯል። አንዲት ቃል ደግሞ አሁን መሸምደድ ብንችል ደግሞ ነቢዩላህ ዩኑስ አሳ ነባሪ ሆድ ውስጥ ማለት ነው በአሳ ነባሪ ሆድ ሆኖ አላህን የተጣራባትን በጣም ታዋቂ ቃል እንማራለን ማለት ነው። እሷም ላኢላሃ ኢላ አንተ ላኢላሃ አምላክ የለም ኢላ አንተ ከአንተ በስተቀር። ስለዚህ አንተ ማለት ነው። በአማርኛም በአረብኛም ተመሳሳይ ነው። ስለዚህ እኛ አላህን ስንጠራው አንተ እያለን ነው። ረሱል ሰለላሁ ብዙ ያስተማሩን ዱዓዎች አሉ። ላኢላሃ ኢላ አንተ እያልን አላህን እንድናናገረው እንድንጠራው ያስተማሩን ዱዓዎች። ስለዚህ አያዎቹን አሁን በዚህ መልኩ ማየት ትችላላችሁ። አላህ 3 ጊዜ ላኢላሃ ኢላ አነ ብሎ የተናገረባቸው አያዎች አንደኛው ሱረቱ ጣሃ ላይ ነው። ሁለተኛው ሱረቱ ነህል፣ ሶስተኛው ሱረቱ አንቢያ ነው። ሁለተኛው ደግሞ አላህ ላኢላሃ ኢላላህ ብሎ የተናገረባቸው አያዎች
አንደኛው ሱረቱ መሐመድ ላይ ነው። ሁለተኛው ሱረቱ ሳፋት ነው። ሶስተኛው ደግሞ አላህ ላኢላሃ ኢላ ሁወ ብሎ የተናገረባቸው 30 አያዎች ያው እነኚህ ናቸው። ስክሪንሾት አድርጓቸው። ከዛ በኋላ እነኚህ ሱራዎች ላይ የሄዳችሁ እነኚህ ሱራዎች ጀስት ማንበብ ጀምሩ በትርጉም። ከዛ በኋላ አላህ ለምንድን ነው እዚህ ሱራ ላይ ይህንን ላኢላሃ ኢላ ሁወ ወይም ላኢላሃ ኢላ አነ ብሎ የተናገረው? እዛ አያ ላይ ለምንድን ነው የተናገረው? ለምሳሌ እኔ አሁን ላኢላሃ ኢላላህ ብሎ የተናገረባቸው 2 አያዎች አንደኛው ሱረቱ ሙሐመድ ነው። ሱረቱ ሙሐመድ ላይ ተገቢ የሆነ ነው። ምክንያቱም ሙሐመድ የአላህ ሱብሓነሁ ወተዓላ መልእክተኛ ናቸው። ስለዚህ ላኢላሃ ኢላላህ ከአላህ ውጭ አምላክ የለም፣ ሙሐመድ ደግሞ የእሱ መልእክተኛ ነው። እንደውም እዛ ሱራ ላይ ሙሐመዱን ረሱሉላህ የሚል አያም አለ። ስለዚህ ላኢላሃ ኢላላህ ሙሐመዱን ረሱሉላህ እነኚህን ቃላቶች በመመስከር ነው ማንኛውም ሰው ሙስሊም መሆን የሚችለው ወይንም ወደ እስልምና የሚገባው ማለት። ስለዚህ ተደቡር ማድረግ መጀመር ትችላላችሁ። ምክንያቱም ለምንድን ነው አላህ እዚህ ሱራ ላይ የጠቀሰው? ለምንድን ነው እዛች አያ ላይ ቺና አያ የጠቀሰው? በቃ ያህ ነው ተደቡር ማለት። ምንድን ነው ትስስሩ እዚህ ሱራ ላይ እዚህ ቦታ ላይ እዚህ አያ ላይ ምንን ሪጀክት ለማለት? ለምሳሌ ላኢላሃ ኢላ ሁወ የሚለው ቃል ብዙ ጊዜ የተጠቀሰው ሱረቱ አሊ ኢምራን ላይ ነው። 4 ጊዜ ተጠቅሷል። ለምንድን ነው ካልን ሱረቱ አሊ ኢምራን ማለት ነው በዋነኝነት ኢሳ አለይሂ ሰላም አምላክ ነው የምትለውን የክርስትና እምነትን መሰረት የምታፈርስ ነች፣ ውድቅ የምታደርግ ነች። ስለዚህ ደጋግሞ እዛ ሱራ ላይ ማለት ነው ከአላህ ውጪ ሌላ አምላክ እንደሌለና ኢሳ አለይሂ ሰላም የአላህ መልእክተኛ እንጂ አምላክ እንዳልሆነ እንትን ይላል። ስለዚህ በዚህ መልኩ ኢንሻአላህ ቁርአን ጥናታችንን እንትንበል። ባረከላሁ ሊ ወለኩም ፊል ቁርአኒል አዚም። አላህ እኔንም እናንተንም በቁርአን ይባርከን፣ በቁርአን ይጥቀመን። አሰላሙ አለይኩም።